መሳይ መኮንን ቴዲን ጠብቁት፣ ሊያስሩት ይችላሉ። በዛ በኩል ደግሞ ቤተመንግስቱ ተናወጠ። ቤተመንግስቱ ውስጥ ከፍተኛ ነውጥ አለ። ኢትዮጵያ ውስጥ የሚደረግ ትግል ለውጥ የማያመጣው በእናንተ ምክንያት። ዘፈን ቤተመንግስትን ያናውጣል ብሎ የሚያስብ ትውልድ መኖሩ በጣም አዝናለሁ። ይሄ በክነትና በድለቃ ያደገ ትውልድ መሆኑን ብትረዱት። ትግል ማለት ስትራቴጂ ቀርጸ አክሽን ወስደ የምትንቀሳቀስበት እንጂ አንድ አልበም ለቀ ቤተመንግስት የምታናውጥ አይደለም። ቤተመንግስት ማናወጥ ከፈለክ እንደዚህ ነው እንደማድረግ ያለብህ። ታጋይ ብትሆኑ ሙዚቃ ለቀ በቃ ቤተመንግስት ያናወጥኩ ነው ብለህ ልትደልቅብኝ ነው ማለት ነው። በጣም ያሳፍራል። ለዛ ነው 1000 ዓመት ስለ አባይ ትዘፍናለህ፣ አባይ ሲገደብ ትርጉም አይሰጥህ። ከመገደብ ይልቅ ስለ አባይ መዝፈን ነው ትግል የሚመስልህ። እንዴት የአንድ ሀገር ትልቅ አርሚ የሚመራን መንግስት ዩቲዩብ ላይ አፕሎድ የተደረገ ዘፈን ቤተመንግስት ያናወጣ ብለህ እንዴት ታስባ ጭንቅላት ላይ እንዴት መጣ? እንደዚህ ያደርገን ነበር ነፃ ልታወጣኝ ያሰብከው? መንግስት የሚያናውጠው ቢሆን ኖሮ ይህን ዘፈን አለማስወጣት አይችልም። ግን ቴዲ የኛ ነው፣ ኢትዮጵያዊ ነው። የኢትዮጵያን ግሎሪ ድሪም የሚያደርግ ሰው ነው። በዛ 3 እና 4 ወር ተደልቆ ሌላ ያልፋል፣ ሌላ ሙዚቃ ይመጣል፣ ላይፍ ይቀጥላል። ስለዚህ የምታስርበት ምክንያት ምንድን ነው? ቴዲን ጠብቁ። ከምንድን ነው የምትጠብቀው? ቴዲ ሲሲዲ ነው ወይም እዚህ ተባበሩት አጠገብ ጋር ያለው ኮምፓውንድ አፓርትመንት እዛ ነው ያለው። እሱን ሄዶ ፒክ ማድረግ የኢትዮጵያ መንግስት ከብዶት ከኤርትራ ጋር ከግብፅ ጋር ከምናም ጋር ለመዋጋት የተዘጋጀ ያለ መንግስት ቴዲን ማሰር ከብዶት ጠብቁት፣ ሊያስሩት ይችላሉ። በታንክ በአየር ኃይል ነው የምጠብቁት። ህዝቡን ጅል አድርጋችሁ ነው የምታስቡት። መንጋንን ቴዲ ደረቱን ነፍቶ አዲስ አበባ ላይ የሚዞረው ማን አባቱ ይነካዋል? አገሩ ነው። ቴዲ ምን አጠፋ? ቴዲ ጠቅላይ ሚኒስትር አብይ ያላለው ነው ያለው። ከአብይ በፊት ነው አገሪቱ ሞታለች ያለው ቴዲ። አገሪቱ ሞታለች፣ ጨለማ ውስጥ ነው የቆየ ነው አለ እኮ አብይ። ስለዚህ እንደገና እቺ ሀገር መሰራት አለባት፣ ሪፎርም ማድረግ አለብን ከሚሊተሪ ጀምሮ። ኃይለሥላሴን፣ ምኒልክን፣ ታሪኩን፣ ቤተመንግስቱን ኤቭሪቲንግ እንደገና የጠፉ ታሪኮችን እናድስ ተብሎ ነው የተነሳው። ቴዲ መታሰር ከሆነ አብይም አብሮ መታሰር አለበት። ሴም ኦፒኒየን ነው ይዞ የመጡት። ኢትዮጵያን ወደ ግሎሪዋ እንመልስ። ከፋም ለማም ነገስታቶቹ የሆነ ነገር አድርጎ ሰርተዋል። የነገስታቶች ክብር ለዓለም መታየት አለበት። የበሉበት ማንኪያና ሹኪያ ሳይቀራረን እንደ ሙዚየም ላይ ተቀምጠው ክነት ስላሳደገን በክነት የምናመስለው እንጂ ቴዲ ዘፈነ፣ አብይ ደግሞ ማንኪያና ሹኪያቸው ሳይቀር አጥቦ አስቀመጠላቸው፣ መኪናቸውን አስቀመጠላቸው፣ መኖሪያቸውን፣ ቤታቸውን፣ ልብሳቸውን ለዓለም እንዲጎበኝ አደረገ። የመከላከያ ቀን የኢትዮጵያ ጦር ሚኒስቴር በተቋቋመበት ቀን አደረገ። እንዲሁም አብይ በጣም ኖስታልጂክ ነው የሚመስለው። አብይ ሌፍት ዊንግ አይደለም በነገራችን። አብይ ሰንተር ላይ ራይት ዊንግ ነው። ይህንን ወደፊት እመጣበታለሁ። ቴዲ የዘፈነውን አብይ በተግባር አላሳይም። ኃጢአቱ ከበዛ አብይ ላይ ነው የሚበዛው። ቴዲ የሚታሰር ከሆነ አብይ የሚታሰራል ማለት ነው። ምንም ልዩነት የለማ። 3 እና 2 ወር ሆይ ሆይ ለሚባል ዘፈን ማንም የሚታሰር የለም። ሊታሰርም አይገባም። ኑ እኛ ጅምበት ከቴዲ ውጭ የሚከፈት ነገር የለም። አዲስ አበባ ያንን ነው አብረን ስንደንስ ማን መቶ አሰረን? ጠቅላላ ጅምበት ድብልቅ ብሎ ነው ያለው። ዘፈን ያለማል ብላችሁ የምታስቡ ሰዎች፣ ዘፈን ጦርነት ያሸንፋል ብላችሁ የምታስቡ ሰዎች፣ ዘፈን ድንበር ያስከብራል ብላችሁ የምታስቡ ሰዎች፣ ዘፈን ግድብ ይገነባል፣ ዘፈን ባህር በር ያስመልሳል ብላችሁ ስለምታምኑ ነው አገር ውስጥ ለውጥ ያመጣው። ከሁሉ በላይ ግን ማዝነው ዘፈን ቤተመንግስትን አናወጠ ሲባል ይሄ ህዝብ ለለውጥ የተዘጋጀ ህዝብ አለመሆኑን ነው የተረዳሁት። ለዛ ነው ኋላ ቀር የሆን ነው። ወላይትኛ ወራዳ ገሬዳ ይላል። ምን ማለት መሰል? ቀረርቶ አታብዛ፣ ገለ ነው ቀረርቶ ማብዛት ያለብን። ከገደልከው በኋላ ነው ወደ ቀረርቶ መሄድ ያለብህ ይላል ወላይታ። ወራዳ ማለት ገለ፣ ከዛ ወደ ቀረርቶ ትሄዳለህ እንጂ ከቀረርቶ ከግድያ መቅደም የለበትም ይላል። አንተ 3000 ዓመት ቀረርቶ ለምደ ቡቱቶ ልብሰ ሙዚቃው ቤተመንግስት ያናውጣል ብለህ ታስባለህ? ቤተመንግስት የሚያናውጠው ስራ ነው። አንተ ዘፈን ይሄን መንግስት ያራርጣል ብለህ ካሰብክ በቃ ይሄ መንግስት ዝም ብሎ እግሩን ጠምጥሞ ምንም ሳይሰራ 40 ዓመት ብተኛ ምንም ላትለው ነው ማለት ነው። ዘፈን ያወጣ ቤተመንግስት ያናውጣ ነው ብለህ ልትቀጥል ነው ማለት እኮ ነው። ከዛ በላይ ይሄ መንግስት ሳይሰራ እንቅልፋም ሆኖ ይቀጥላል።